መጀመሪያ የስራ ቋንቋ የዞኑ ምንድነው? ሀዲይሳ። በሀዲይሳ ከጻፈ በኋላ የክልሉ ስራ ቋንቋ ምንድነው? አማርኛ። በአማርኛ ጽፎ ደን በእንግሊዝኛ ቢያረግ አሁን በኦሮሚያ ክልል ላይ የትኛው ማስታወቂያ አቅጣጫ ጠቋሚ የሆነው ነገር በኦሮምኛ እንድጻፍ መደረጉ ኦሮሞን ዘረኛ የሚያስብል አይደለም። ቋንቋን ማሳደግ ነው። እስኪ ስለ ባህሎች አንዳንድ ነገሮችን አንሳና ቋንቋን ጨምርልኝ እዛ መሃል ማለት አሁን ካለበት አንጻራዊ ሁኔታ ጋር እየሞተ ነው ወይስ እያደገ ነው ወይስ ቆሟል ወይ የገፋት ቋንቋ እጣ ፈንታ ደረሰው ወይ ስለ ለቋንቋችን? መልካም። በእርግጥ ቅድም እንዳልኩት የዚህ አጠቃላይ የሀገሪቱን ታሪክ በዛ ልክ ከወሰድ ነውና ዘረኛ የሚባለውን ትርጉም በዛ ደረጃ ከተረዳን ስለ ሀዲያ ብሔር ባህሉ፣ ቋንቋው፣ ትሩፋቱ፣ አመጣጡ እንዴት ነው የሚለውን ነገር ስናነሳ ቶታሊ ኢትዮጵያን እያነሳን ነው ማለት ነው። ዋው! ቶታሊ ኢትዮጵያን እያነሳን ነው ማለት ነው። ይሄ አሁን የኔ ሴንክ ሳይሆን ሪያሊቲው ነው። የአውሮፓውን የአረብ ሀገራት የሚሆን የየትኛውም ጻፊው በእጄ ያሉ ተጨባጭ እንትኖች አሉትና እነዛን ነገሮች ሁሉ ማንሳት የምንችልባቸው ነገሮች ናቸው። ቶታሊ ኢትዮጵያን እያነሳን ነው ማለት ነው ያልኩት ያለ ምክንያት አይደለም። ቢኮዝ በእርግጥ አሁን የገጠመው የብሔሩ ላይ፣ በቋንቋው ላይ፣ በባህሉ ላይ አሁን እየደቀነ ያለው ችግሩ ምንድን ነው የሚለው ጉዳይ ላይ ላነሳው ነገር አሁን ቻሌንጅ ገጥሞናል። ትክክል ነው። በእርግጥ በእነዚህ በ10 15 ወይ 20 ዓመታት አካባቢ ላይ የመጡ ነገሮች ቢፎር ኦልሬዲ ቅድም እንደምትለው ስም እስከ መቀየር ድረስ አኑሎ የሚለውን ስም ሰሜን አካባቢ ከተጠራህ ያው ይሳለቁብሃል። እውነት ነው። የሞራል ውድቀት ነው የሚደርስብህ። ሶሻሊ ትገለላለህ። የዚህ ማሳያ አድርጌ የምነግርልህ አሁን ለምሳሌ የዚህ ወንጂ መታራ ሆላንዶች መጀመሪያ የዚህ የሱካር ልማት ሲጀመር ያንን አካባቢ ያለሙት ሀዲያ፣ ከምባታ ከጎጃም አካባቢ የመጡ ነው። ኦልሞስት አብዛኛው በሚባል ደረጃ ሀዲያና ከምባታ ናቸው። እዛ አካባቢ ላይ አማርኛ መናገሩ ብቻ ከዚህ ከከምባታውም ከሀዲያውም በሄደው በዛ በልማቱ ላይ የሚሰሩ ሰዎች ላይ አለቃ ይደረጋል። አኑሎ የሚለውን ስም አንተ ለመዘገብህም ያንተን የሰራውን እንትንም ልከፍልልህ የማትችልበት ስምህን መቀየር አለብህ። ወይም ኃይለማርያም ብለህ ወይም ገብረ ክርስቶስ ምናምን። ይሄ ደግሞ ትንሽ ሰፋ ያለ ከዚህ ከሃይማኖትም ጋር ተያይዞ ከተለያዩ ነገሮች ተያይዞ የሚሄዱ ነገሮች ናቸውና ነገር ግን ከደርግ ማግስት ጀምሮ የተሻለ ነገር ባለፈው በ20 ዓመታት ውስጥ ቋንቋ አካባቢ ላይ የተሻለ ነገር ነው። በራሱ ቋንቋ ከ1 እስከ 4 እስከ 6 መማር ዛሬ በእርግጥ አሁን በመጀመሪያ ዲግሪ ደረጃ ቋንቋውን እንትን እያልን ነውና በእርግጥ የኢትዮጵያን ታሪክ እያነሳን ነው ያልኩት ለአብነት አክል አሁን አማራ የሌለውን ቀበሌ አናገኘው። እውነቱን ለመናገር ቅድም እንዳልኩት መስተካከል አለበት። አንድ ትልቁ ስህተት የኛ ገዳን አነሳው። ገዳ የኛ ሀብታችን ነው። በአፍሪካ ውስጥ ለአውሮፓም ለአሜሪካ ለየትኛውም ሰለጠንኩ ለሚለውም አካል ማሳያት የምንችል ትልቁ ሀብታችን ነው። ይህንን ሊቀበለው ይገባል ሁሉም የኢትዮጵያ ብሔር ብሔረሰብ። እውነት ነው። ገዳን ወይ አፋን ኦሮምኛን እየገፋህ እንግሊዝኛን ሽሩሩ ብለህ ብትቀበል ከሆነ ዩአርዲኔድ አይዴንቲቲን የራስነትን ክዳል። አማርኛን አልማርም አማርኛን ቋንቋ አይደለም ብለህ ፈረንሳይኛን ወይ ቻይንኛን የምትማር ከሆነ ዩአር ሚስድ። ይሄ ሊሆን አይገባል። መወሰድ ያለብን የኛ የሀዲያ ቋንቋ ሀዲይሳን እንዴት ነው ማደግ አለበት የሚለውን ነገር ላይ በተለይ ሃይማኖት አካባቢ ላይ የምነሱ ነገሮች አሉ። አንዳንድ ጊዜ በሀዲይሳ መናገርም ወይም ይሄ ሸርማ ወይ ድራምማ ወይ በሄልኩርማ በአፋን ሀዲይሳ እነዛን ነገሮችን ይሁና በኢድ እንዲያምልኮ ተደርጎ መውሰድ ይሄ ስህተት ነው። ሃይማኖት ነው፣ ባህል ነው። ሁለቱንም አንድ ላይ የምታረግም የምትጠርዝ ከሆነ ትልቅ ችግር ነው የሚፈጥረው። ይሄ ስህተት ነው። ባህል ውስጥ ያለው መዓት ሀብት ተዝቆ የሚያልቅ አይደለም። እንደ ኢትዮጵያ ብንወስድ
ከዚህ አንጻር የሀዲያ አመጣጡን ጉዳይ የሀዲያን ታሪክ አነሳው ማለት የኢትዮጵያን ታሪክ አነሳው የሚለውን ነገር እንውሰደውና ቀደም ያልኩት የማህበረሰብ እንቅስቃሴ ሀረር ላይ ስትሄድ ሀዲያን ታገኛለህ፣ አፋር ውስጥ ሀዲያ ታገኛለህ፣ ሶማሊያ ላይ ታገኛለህ፣ አትሆል ኦሮሚያ ውስጥ ታገኛለህ። እኔ አሁን ቤተሰብ ቀደም እንዳልኩት እዛ ስላለው ድሬዳዋ ላይ ሰፋ ያለ ጊዜ ኖሬበታለሁ፣ እመላለሳለሁ፣ አሁንም እዛ ግንኙነት አለውና ምንመም አንድና ከዛ በላይ ሚሊዮን ማህበረሰብ አለው። እዛ ግን ቋንቋውን ረስተውበታል። እዚህ አንሼቦ ብሎ አባትየው የጠራውን ስም እዛ ከድሬዳዋ ከጉምሩክ ከጅቡቲ ጋር ከባቡር ጋር ታይዞ እዛ በሚሰራው ተቋም ላይ ስም ነው እንቀይረው። ስም እንዲቀይር የሚያደርገው የራሱ የሆነ ተጽዕኖ አለ። ስለዚህ ዛሬ ምንድን ነው ማድረግ ያለበት? ቋንቋ ባህል የአንድ ማህበረሰብ ዋና መገለጫ ነው። ቅድም አሁን አናሳ ብሔርና ትልቅ ብሔር ተብሎ የተወሰደው ኦሮምኛ በስፋት ከተነገረ ኦሮሞ ትልቅ ብሔር ተብሎ ይወሰዳል። 130 ሚሊዮን ውስጥ አሁን ሁሉም ተንደፋድፎ አማርኛ ይናገራል። ታዲያ ለምንድን ነው እሺ አማራ ያለ? ስለዚህ ይሄ ፖለቲካሊ አንድን ማህበረሰብ ቶርች ለማድረግ የተመጡ መርዘኛ አባባሎች ናቸው። ይሄ ሊስተካከሉ ይገባል። ምክንያቱም ቅድም እንዳልኩት አሁን ባሌ ላይ አርሲ ላይ ወደዚህ ሻሸመኔ ሻሼ ሴት ናት፣ ሀዲያ ናት። ይሄ ስል አሁን ስልጤን ማሳነስ ከምባታን ሌላውን ብሔር ብሔረሰብ ማሳነስ ጉዳይ አይደለም። ያለው ተጨባጭ ታሪካዊ አመጣጡ ምን ይመስላል? ሀዲያ እንዴት ነው የተዋሃደው? ዛሬ እዚች አካባቢ ብቻ እንዴት ታጠረው? አንድ በጣም ደስ የሚል ነገር አለውና ማስተርሰን ስማር ጅማ ላይ የገጠመኝ ነገር ነበር። እዚህ ያዩ ወረዳና ሌላኛው እዚህ ምንድነው 17 ቀበሌ አንድ ሃይማኖት ግጭት ሁሉ የተነሳበት እዚህ ኦሞናዳ ወረዳ እና ከወለጋ የመጡ 3 ሽማግሌዎች ገጥሞናል። የፒኤችዲ ተማሪዎችን የማስተርስ ተማሪዎችን አጠቃላይ ኢንቫይት ተደርጎ የሴፍ ሆቴል ላይ ጅማ ላይ ከዚህ ሀልማ ማስተባበሪያ ለመክፈት ታቅዷል። 83 ዓመት ኖሯሉ ሰውየው። ወለጋ ያሉ ሰውዬ ትልቅ ሀጂ ናቸው፣ ሙስሊም ናቸው። እዛ አካባቢ ሲነሳ ያነሱት ነገር አንድ ትዝ ይለኛል። ዛሬ ምን አይነት ትውልድ ነው የተፈጠረው? ጅማ አካባቢ ያለው ሀዲያ ትንሽ አንስታብል ነው፣ የፖለቲካ ግጭቶችም አሉ፣ ሆሳና ላይ መሬት እንፈልጋለን የሚሉ ጥያቄዎችን ያነሳሉ። እኚህ ሽማግሌ እኔ ሀጂ ያነሱት ነገር ነበር። እኔ ባለቤቴና የመጀመሪያ ልጅ ነው አፋን ሀዲይሳ የምንችለው አሉ። ሌላ በሙሉ ኦሮምኛ ነው የምናገረው። ደን ኦሮሞ ናቸው። ስለዚህ አሁን የዶክተር ነጋሶ ግዳዳውን ታሪክ ብታነሳው ሀዲያን ቅልጥ አድርገህ እዛ ታነበዋለህ። ነፍሳቸውን ይማርና ሞተዋል። ህገ መንግስቱ ላይ የመጀመሪያ 1983 ህገ መንግስቱ 1987 ሲጸድቅ ምን አይነት የህገ መንግስት ስርዓት ነው? እሳቸው ፕሬዝዳንት ናቸው፣ ርዕሰ ብሔር ናቸው። እሳቸው ናቸው ፈርሞ የሚያጸድቁትና ቋንቋውን ነው መሰረት የሚያደርገው፣ አሰፋፈሩን ነው መሰረት የሚያደርገው። ምኑን ነው የዘጠኙን ክልል አወቃቀር ጉዳይ ላይ ጥያቄ ሲያነሱ ኦሮምኛ መናገር ጉዳይ አሁን እንግሊዝኛ እየተናገር ነው። ያርሞት እንግሊሽ ማን አይደለንም። ፈረንሳይኛ እየተናገር ፈረንሳውያን አይደለንም። የዘር ግንዴ ግን ይሄ እስከ ማለት ድረስ ጁነዲን ሳዶ የኦሮሚያ ክልል ፕሬዝዳንት የነበሩት ማን ናቸው? ምን ናቸው? ይሄን የሚያነሳልህ ሀዲያን ከኦሮሞ ነጥላ የምታይ አይደለም። ሀዲያን ከአማራ ነጥላ የምታይ አይደለም። አጠቃላይ የኢትዮጵያ ከጉራጌውም ከስልጤውም ከሁሉም ተነጣጥለን ማየት የምንችልበት ምንም ታሪካዊ እንትን የለው። ግን እያንዳንዱ የየራሱ አመጣጥና ባህል ታሪክ አለው የለውም? ኦብቪየስሊ አለው። አሁን ዛሬ በእኛ ላይ የገጠሙ ነገሮች አሉ። ያንን ባህል ቋንቋ ማሳደግ አለበት። አሁን እዚህ ከተማ ስታይ ጎንደር ያለ ነው የምትመስለው፣ ወይም ምስራቅ ወይም ምዕራብ ጎጃም ላይ ያለው ነው የምትመስለው፣ ወይ አዲስ አበባ ላይ ያለው ነው የምትመስለው። ይህን የሀዲያ ህዝብ ዛሬ አሁን እዚህ ከተማ ያሉትን ማስታወቂያዎችን በሙሉ ይሄ የዞኑንና የከተማ አስተዳደሩን አጠቃላይ ታፔላዎችን ይሄ አማርኛ እንግሊዝኛ ነው። ይሄ ትልቅ ሼም ነው። መጀመሪያ የስራ ቋንቋ የዞኑ ምንድን ነው? ሀዲይሳ። በሀዲይሳ ከጻፋ በኋላ የክልሉ ስራ ቋንቋ ምንድን ነው? አማርኛ። በአማርኛ ጽፎ ደን በእንግሊዝኛ ቢያደርግ አሁን በኦሮሚያ ክልል ላይ የትኛውም ማስታወቂያ አቅጣጫ ጠቋሚ የሆነው ነገር
በኦሮምኛ እንድጻፍ መደረጉ ኦሮሞን ዘረኛ የሚያስብል አይደለም። ቋንቋን ማሳደግ ነው፣ ባህሉን ማሳደግ ነው። ቢኮዝ አፋን ኦሮሚፋ ለኔ ከእንግሊዝኛ በላይ ነው፣ ከፈረንሳይኛ በላይ ነው፣ ከቻይንኛ በላይ ነው፣ ከሁሉም በላይ ነው። ዛሬ እኮ አንዳንድ ጊዜ ማልቲሊንጓል የትምህርት አሁን አፋን ኦሮሚፋም ትምህርት ላይ ቢመጣ ሲባል የሚያንገሸግሸው ሰው አለ። ይሄ ስህተት ነው። ዛሬ እኮ እኛ አማርኛን እኮ የአፍሪካ የስራ ቋንቋ ብንር በቃ ፕራውድሊ የኛ ትልቁ መገለጫችን ነው። ሱዳን ውስጥ እንግሊዝኛ ከሚያወራ አማርኛውን ቢያወራውና የስራ ቋንቋ ቢያረግ አማርኛ ማለት ቀጥታ የአፍሪካ መገለጫ ነው። ኢትዮጵያ ውስጥ ስንመጣ አሁን ኦሮምኛ የትምህርት ስርዓት ላይ ቢመጣ ማምር ሆኜ ቁጭ ብዬ መማር ከምፈልጋቸው ነገሮች ለለኛ አንዱ ነው። ስለዚህ ይሄ ዘረኝነት አይደለም። እዚህ ዞንም መደረግ መስተካከል ያለባቸው ነገሮች አሉ። ለዛ ግን ወጣቱ ትውልዱ ዝግጁ ነው ወይ ሲባል አይደለም። እሱ ላይ ልሰራ ይገባል። በተለይ የሃይማኖት አካል ላይ ሌላኛው ከዚህ ከባህሉ ጋር ተያይዞ ያለው ጉዳይ አለ። የአይሁድን እናንሳ። ቀደም ሲያነሳ ነበር እዛ ሲምፕል ውይይት እያረን የአይሁድ አምልኮ አይደለም። የአይሁድ አምልኮ አይደለም። ካልቸርን እንዴት ነው ከሃይማኖት ጋር እየይዘን በኢድ ነው የአይሁድ የሚል 3 ፊደል ነው ያለው። እስቲ ለዛ የአይሁድ ለሚል 3 ፊደል የሰገደ መስዋዕት ያደረገ በግ ወይ ፍየል አምጥቶ ያረዳ አንድን ሀዲያን የሚያሳይ አንድም ክርስቲያን አይኖርም። ቸርች አካባቢ ማይክ ይዞ ግን የአይሁድ በኢድ አምልኮ ነው ይላል። ይሄ ስህተት ነው። ሃይማኖት አለኝ ሃይማኖተኛ አይደለሁም ማለት ምን ማለት ነው? እዚህ ላይ ነው መረዳት ያለብን። ስለዚህ ከባህል ጋር ተያይዞ የደቀኑ መዓት ችግሮች አሉ። ምናሳድጋቸው አሁን ለምሳሌ ሽማግሌን የማክበር ጉዳይ ቅድም ሰው ልጅ ሲፈጠር አንድም ማይብ የለውም ሁሉም የተማረ ነው ስል ነበርኩት። መማር ማለት ፊደል መቁጠር ማለት ኤንቫይሮንመንትን አዳፕት ማድረግ ነው ብየዋለሁ። ይሄ የኔ አንደርስታንዲንግ ነው። መማርን ግን የጨረስነው አንተም እኔም ሁሉም ሰው በእናቶቻችን ደረት ላይ ጡት እየጠባን አባቶቻችን ታፋ ቁጭ ብለን እዛ ጋር ልጄ ይሄ መጥፎ ነው ይሄ መልካም ነው እንደዚህ ስትሆን ሰው ይወድሃል፣ ሰው ያከብርሃል፣ ከሰው ጋር መኖር ትችላለህ እያለ እኮ አባቴ እናቴ አካባቢውን ጭምር ማህበረሰቡ ኮሚኒቲው ገንብቶ ያሳደገኝን እውቀት ሞዲፋይ ማድረግ ነው። ሌላ እኮ አይደለም። መማር ማለት ይሄ ነው። ስለዚህ የኛ በተለይ ከዚህ ከሀዲያ ትሩፋቶች ጋር ተያይዞ አሁን ሙዚቃን ብትወስድ ለምሳሌ ሸሪማ ድራማ እንትን ብል በጣም ሁሌም በአእምሮዬ ላይ የሚቆጨኝና የሚያናደኝ አንድ ታሪክ ልንገሪ። በጣም የኛ ጀስት እንደ ፕሮፌሰር ላጲሶ እንደ ፕሮፌሰር በየና እኩል አድርጌ ነው የሚያየው አቡሎን። ሞቶ ግን የቀብር ቦታ ቃሊዮት ቸርች እንደዚህ ሙዚቀኛ ነው ዘፋኝ ነው ይሄ ማለት በጣም ሼም ነው። ኦልሬዲ ለምን እንዴት ሊሆን ይችላል? አንተ የዘር ጉዳይ የቋንቋ ጉዳይ ስታነሳ እኮ ኢየሱስ ክርስቶስን ታሪክ ከዚህ ከክሌ ተወለደ እንደሆነ ከዚህ ዘራረ ከዚህ ይላል እኮ። እንደዚህ ማለት ኢየሱስ ክርስቶስ ከዚህ ተወለደ እንደዚህ ብሎ ማለት ክርስቶስን ዘረኛ ማድረግ አይደለም። ስለዚህ ከቋንቋ ከባህል ጋር ተያይዞ በተለይ በእኛ በሃይማኖት ተቋሞቻችን አካባቢ ያለው ጣልቃ ገብነት ሊስተካከሉ ይገባል። እዛ ላይ ሞር ደግሞ እንዳንተችበት ቋንቋን ያቆያበት ትልቅ ተቋሞቻችን ናቸው። ደግሞ ሀዲሳ በ1940ዎቹ ላይ ለጽሁፍ የበቃ ቋንቋ ነው። ከ1943 45 ጀምሮ ስፔሻሊ ከ1950 ጀምሮ በጣም በሰፊ በሀዲሳ ሳቢያን ቋንቋ የሳቢያን ፊደላት ተጠቀመው እንጂ መጽሐፍ ቅዱስ ይታተም ነበር በሀዲሳ። ይሄ ቋንቋ እንዴት ነው በዛ ቋንቋ ዛሬ ድራማም ይሁን ሸሪማም ይሁን ሙዚቃ መቀንቀንም እንዴት ነው አምልኮ ሊሆን የሚችለው? ይሄ ስህተት ነው። ይሄ ሊስተካከል ይገባል። ሃይማኖት ነው፣ ባህል ነው። ሁለቱም ሊነጣጠሉ የሚችሉ አይደለም። ባህል ውስጥ ያልተገራ ማቹርድ ያልሆነ ሰው ሃይማኖት ተቋም ቢሄድም ያፈርሳል። ሁለቱም ተመጋጋቢ ናቸው። ይሄ መጥፎ ነው ይሄ መልካም ብሎ ነው አባቶቻችን እናቶቻችን በባህል ላይ እኮ እኛን ያሳደጉት። ሃይማኖት ላይ ስንድስ ይሄ መጥፎ ነው ይሄ መልካም ነው ይሄ ኃጢአት ነው ይሄ ኃጢአት አይደለም። ሁለቱም ተመሳሳይ ናቸው። ስለዚህ ከባህላችን ጋር ተያይዞ ባሉ ጉዳዮች ላይ ከስነ ጥበብ ጋር ተያይዞ ያሉ ጉዳዮች አካባቢ ላይ በጣም ሚዲያዎችም
በተለይ በክልል ደረጃ ታች ወርዶም በዞን አካባቢ ላይ ያሉ የባለድርሻ አካላት በስርዓቱ ርብርብ ቢደረግ የተሻለ ይሆናል። አሁን አንዳንድ ቴክኒካል የሆነ ቋንቋን ባህሉን የመግደል ነገር አለ። ከዚህ ማረቆ ልዩ ወረዳ ብትሄድ ትግባባለህ በአፋን ሀዲይሳ ምን ይመስላል? አሁን እኛ ማህበረሰብ ያላወቀበት አባትና ልጅን ብሔር ብሎ ያወጀው ኢህአዴግ ህወሓት ይህንን ስል እኮ ዝም ብሎ አይደለም። እኔ አሁን ይህንን ለመቃወም አይደለም። አሁን 7 ቤት ጉራጌ ብለን ስንል እንዴት ደስ የሚል ካልቸራል እንትን እንደሆነ ቸኛ ያወራል፣ እንደገኛ ያወራል፣ እዚህ የዥኛ ያወራል፣ 7 ቋንቋ ያወራል። የጉራጌ ማህበረሰብ ብለን ተቃቅፈን ነው የምንሆነው። ይሄ በጣም ስማርት የሆነ ለሌላውም ሰው አስተማሪ የሆነ ምሳሌ የሆነ ነገር ነው። አንተ ያንን ቋንቋ እያወራ እኔ ያንን ቋንቋ እያወራሁ የ7ቱም ቤት ጉራጌ ቋንቋ አንድ አድርጎ ደግሞ የጋራ ወንድማማችነትን የሚያበስርልን ደግሞ አማርኛ ነው። እማጀር ወደ ሀዲያ ሲመጣ ምንድን ነው እዛ ጋር የነበረው አደገኛ ፈንጂ የተቀበረበት? አላባ ሀዲያ ነው፣ ማረቆ ሀዲያ ነው፣ ቀጴና ሀዲያ ነው። 11 እና 12ቱንም ገራት ሲዘረዝር እያንዳንዱ ይታወቃል። ማንም ያምናል፣ ማንም ያውቃል። እሺ ቀጴናን ስትፈልግ አሁን ባለው በዚህ ዞናችን ላይ በ13 ወረዳና በከተማ አስተዳደሮች ወደ 21 እና 24 መዋቅር ውስጥ ላይ የቋንቋ ክላስተራይዜሽን አለ እኮ። ወደ ሶሮ የሚወራው ሀዲሳና ሻሾጎ የሚወራው ሀዲሳ አንድ አይደል። ሌሞ የሚወራውና ባዶአቸው የሚወራው አይደለ። ዘሴም ቱ ዳት በቃ አሁን ማረቆ ላይ ስትሄድ እና እዚህ ማህበረሰብ ለምንድን ነው ህወሓትን ለመተቻት አይደለም፣ ፖለቲካሊ ኢሹንም ለማንሳት አይደለም። ቴክኒካሊ አንዳንድ አካባቢ ላይ ፖለቲካሊ ኢንፍሉዌንስ ሊያደርግ የሚችል ማህበረሰብ ካለ ሽባል የምታደርግበትን ቴክኒክ የፖለቲካ ሴራ ይካሄዳልና አባትና ልጅን ብሔር ብሎ መሰየም በኢትዮጵያ ውስጥ ማንም ያልተደረጋበት የኢትዮጵያን በተለይ ቋንቋ ኢንስቲትዩሽን እዛ ምርምር ላይም ስትሄድ ለዛ ለፖለቲካ ጫናና ለፖለቲካ ሴራ የተገዛው ሰው ምንም ማድረግ አይችልም። ውስጡ ግን ያውቃል፣ ያምናል፣ ይቀበላል። ስለዚህ እንደዚህ አይነት ነገሮችን በጥንቃቄ የገጠመን ነገሮች አሉ። ከዚህ ጋር አያይዘ የምታነሳቸውና እንትንም ያልካቸው ነገሮች አሉ። ይሄ ከግሎባላይዜሽን ጉዳይ ስታነሳ ዘመናዊነት ምንድን ነው የሚመስለው ከኛ ጋር ዘመናዊነት ወይም ይሄ ምዕራባውያንና ኢትዮጵያዊነት ጉዳይ ምዕራባውያንና የአፍሪካዊነትን ጉዳይ ስታነሳ ለየቅሉ ነው። የመጀመሪያው ዘመናዊነት ስንል ምን ማለት ነው? ግሎባላይዜሽን ምን ማለት ነው? በሁለት አንግል ብናይ ነው የሚሻለው። አንዱ ወጥ የሆነ ማህበረሰብን መፍጠር ነው። ውስጡ ላይ ያለው ቴክኒክ ሲምፕሊ አሜሪካናይዜሽን ማለት ነው፣ ወይም ኤውሮፓናይዜሽን ማለት ነው። በአመጋገብ፣ በአበላል፣ በአለባበስ፣ በሁለመናው ሄትሮጂነስ የሆነውን ማህበረሰብ ወደ ሆሞጂኒ ማድረግ ነው ግሎባላይዜሽን። አሜዚንግ ካልቸሩን ቀጥታ ወጥ ማድረግ ነው። ይሄ ዋናው ይሄ ወርልድ ፖሊሲ ማለት ነው። ይሄ ነው ኒው ወርልድ ኦርደር ላይ ለማለት ይሄን ቴክኒካሊ ነው ውስጡ ያለው አደገኛ ነገር ይሄ ነው። ግን ሌላ አሁን ግሎባላይዜሽን ስንል ማንኪዶ ሀቅ የሆነ መልካም የሆነ ነገር አለው። ትክክል። ከውስጡ ግን በጣም አደገኛ የሆነ ይሄ አለው። ይህንን አሁን ግሎባላይዜሽን ቨርሰስ ኢትዮጵያዊነትን የምናይበት መንገድ ከአመጋገብ አንጻር እናንሳ። የፉዳይዜሽን ካልቸር የኢትዮጵያውያን በጣም ዩኒክ ነው። አሁን ለምሳሌ ወደ ቻይና አካባቢ ብትሄድ፣ ጃፓን አካባቢ ብትሄድ በቅሎ ፈረስ ምግብ ሊሆን ይችላል። ወደ እኛ ስትመጣ ግን ሼም አይቻልም። ቬትናም ስትሄድ ውሻና ድመት በአመት ላይ ፍጆታው በቶን ነው የሚመዘነው። ቤስት ምግብ ነው። ለእኛ ግን ስኖት ካልቸር እውነት ነው። አህያ እንደዛው ቻይና አየውም እንደዛ። ስለዚህ ይሄ በእኛ ላይ ያሳደረው ተጽዕኖ ቀላል አይደለም። ቅድም ኢትዮጵያዊነትን አስተካክለን አምናን መቀበል አለበት የሚለው ነገር በማዕት ነገሮች መፍታት እንችላለን። ለምሳሌ ኢትዮጵያውያን ዛሬ እስቲ አንተምነን ዛሬ አሁን ይሄ ሼድ በየቦታ እየገነባን ፋብሪካ እያስፋፋን ነው። ሸሚዝ ይመረታል፣ ሱሪ ይመረታል፣ ጫማ ይመረታል። እኔም አንተም ሌላውም ኢትዮጵያዊ እስቲ ሐዋሳ፣ ናዝሬት፣ ኦር ሰሜር፣ ኮምቦልቻ የተመረተውን ጨርቅ ነው የምንገዛው፣ ከቻይና የመጣው ነው። እዚህ ላይ ነው የምንጀምረው። ኢትዮጵያ ካመረተች
የኢትዮጵያን ምርት አንተ ካልተጠቀምክ ማን ይጠቀማል? ቻይናዊ መቼስ መጥቶ አይለብስም ፈጽም። ምክንያቱም የሚሻለው አለ። እዛ ሸጣለሁ ብትልም እዛ ገበያው ዝግ ነው። እውነት ነው። አሁን አንድ ምሳሌ ላንሳና ኢትዮጵያ ውስጥ በከፍተኛ ተቋማት ውስጥ ቢያንስ ከ2000 እና የዛሬ 9 ዓመት አካባቢ አሁን ይኖሩ አይኖሩ አላወኩም ከ1500 እስከ 2000 የሚገመት ፕሮፌሰሮች አሉ ሂንዳውያን። አብዛኛው ቀበቶ ሳይቀር ፓንት ሳይቀር ካልሲ ሳይቀር ጫማ ሳይቀር ከህንድ ነው ይዞ የሚመጡት። አንድ ሁለተኛ እዚህ በዶላር ነው የሚከፈልላቸው። በኢትዮጵያ በትንሽ ዶላር ህይወታቸውን ይኖራሉ። ቀሪውን ገንዘብ በሙሉ የሚልኩት ህንድ ነው። እዚህ ምንም አይሰሩ። አንድ ተከራይቶ የሆነ ሩም ላይ ይኖራሉ። ጀስት ቅድም ያልኩትን ምሳሌ ነው የሚያነሳለህ። ብራዚል ክላሲካል የሆኑ ተጫዋችን ወደ ዩሮፕ ወደ ስፔን ወደ ተለያዩ ይልካሉ። የሰለጠነውን የሰው ኃይል ትልካለች ሂንድ። ያ ሰው ኃይል በሙሉ ለአገሯ የጂዲፒ ላይ ወይም የዚህ የሪፕታንስ ላይ ከፍተኛውን ሚና ይጫወታሉ። ግን እኛ እዛ አካባቢ ላይ ዜሮ ነን። መስራት አለብን፣ መጠቀም አለብን፣ መጠናቀቅ አለብን። ስለዚህ ግሎባላይዜሽን ስንል ዝም ብለን አይደለም፣ ዝም ብሎ አይደለም እነዛ ሰዎች የሚመጡበት አመጣጥ። የኛ አቀባበላችን ግን እኛን የሚገል እንደሆነ በዛ ደረጃ ብንወስድ የተሻለ ይመስለኛል። በዚሁ አያይዘህ እንድታነሳ የሚፈልገው አንድ ርዕስ አለና የተማረ ትውልድ የማስፈለጉ ጉዳይ ጥያቄ የለው። ምክንያቱም የተዘሩ ዘሮች በስሜት የሚነቀሉ አይደሉም፣ በእውቀት ነው የሚነቀሉ እና እነኝን በእኛ ላይ የተዘሩብንን በቅድመ አያቶቻችን የተዘሩብንን እነኝን ክፉ ዘሮችን ቶታሊ በቃ ማለት መቁረጥ አይደለም፣ ቢትቆርጠው ያቆጠቁጣል፣ መንቀል ማለት ነው። ይህንን ለመንቀል ግዴታ ከስሜት የወጣ በእውቀት የተመሰረተ ትውልድ ያስፈልጋል።